ይቃወሙ ቅድሜው በማን በፊቱ የሚቆሙ ማለት ነው። ይቃወሙ ቅድሜው በፊቱ የሚቆሙት የመድኃኔዓለም ሰራዊት እያለ ነው። አንዴ በዚህ ማለት በሌለ እንድትፈልገዋለህ። አይ ገድ የለም እኔ ጥርሴን የነቀልኩበት ነው ብራዘር። እሺ ትምህርት ቤቱን አልፈህ እንዳትሄድ ግን ልጆቹን አላደረስካቸውም ነው። አሁን እኔ ወደ ሌላ ቦታ እየሄድኩ ነው። አድርሻለሁ ብራዘር፣ ውጭ ነኝ ያለሁት ልጆቼን አድርሼ አሁን ወደ ሌላ ቦታ እየሄድኩ ነው። ኦኬ በፊቱ የሚቆሙ ማለት ናቸው ሰራዊተ መላእክቱ ለመድኃኔዓለም ይቀውሙ ቅድሜው ለመድኃኔዓለም። ስለዚህ በፊቱ የሚቆሙ ሰራዊት አዛዥ አላቸው ማለት ነው። ሚካኤል የመላእክት አለቃ ስለሆነ ወይ አዚቲ በጣም አደጋ ውስጥ ነው ያለው። አዚቲ አደጋ ውስጥ ነው ያለው። በእውነት ገብርኤል ልንደርስለት ይገባል ለዚህ ሰው። እስኪ አንተ ድረስለት፣ እኔ ቢዚ ነኝ ብለው ተነጋግረው ሚካኤል ገብርኤልን አዞት ያው ከስላሴ መንግስት ትእዛዝ ሳይወጣ መድኃኔዓለም ሳያዛቸው ጌታ ማለት ነው አንድ ድርሽ የሚል መልአክ የለም ብሎ ቢል ቅዱስ ሚካኤል እንደዛ ብሎ ቢል እንደ ወንድሞቹ ይጣላል። እንቦጭ ነው የሚያደርገው ስላሴ መንግስት ማለት ነው። አለቅነታቸውን ያልጠበቁ መላእክትን ይላል በይሁዳ መልእክት ላይ ሲናገር ሚካኤል ያለ መድኃኔዓለም ፍቃድ አዚቲ ጋር አይመጣም። ገብርኤል ያለ እግዚአብሔር ፍቃድ ኤርምያስ ጋር አይመጣም። አለቅ የትኛው መልአክ ድርሽ አይልም እንዴ? መልአክን ስላንተ ያዝላቸዋል እኮ ነው የሚለው። እሱ ጥያቄ የለውም። አዛዡ ጋር ደውል ነው ብዬ አዛዡ ጋር የጅቡቲው ፕሬዝዳንት አዛዡ ጋር ዋና አዛዥ 4 ኪሎ እንደሚደውል አንተም ደግሞ መድኃኔዓለም ጋር ደውል በጸሎት እኮ እያልኩ ነው። እሺ በቃ አሳጥሮና እኔም ደግሞ ሐሳቤ ላስቀምጥ። ቆንጆ እየሻጋ የሆነ እንደው ይሄን ምላስን እያጣጣምክ የምትሰማው ነገር እኮ ነው በእውነት። አየህ አዛዡ ጋር ደውሉ፣ ባሪያዎቹ ጋር ትደውሉ። ቤተክርስቲያን ምንድን ነው ያደረገችው? ዋናው ጴጥሮስ ታስሮባት ሳለ ቀጥታ የደወለችው የት ነው? መደወል ብሎ የሚለው ቃል ከስልክ ጋር ታያይዘው ቀጥታ የተነጋገረችው የት ነው? እግዚአብሔር ጋር ነው። እግዚአብሔር ጋር ስለ ጴጥሮስን በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር፣ ወደ እግዚአብሔር ጸሎት ይደረግ ነበር ይላል። እነዚህ ጴንጤዎቹ አየህ ይሄንን የተማርነው ማለት ነው። ይሄንን የተማርነው እኛ አሁን እግዚአብሔር ሆይ መልአክ እንዲልክልን ከተፈለገ እኔ መልአክ የሚላክ ሰውንም ይላክ አሞራም ልኮ ያድን ምንም አድርጎ ያድንህ አዳኙ ማን ነው? ወደ እግዚአብሔር ነው ጸሎት የሚቀርበው ማለት ነው። አጥብቆ ወደ እግዚአብሔር ጸሎት ይደረግ ነበር ይላል። እግዚአብሔር ግን አጥብቆ ሲደውል ማለት ሲደረግ ሰውም ልኮ ሊያድን ይችላል፣ መልአክም ልኮ ሊያድን ይችላል። ይሄን የምናውቀው። ከዛስ ያዳነኝ ማን ነው የሚባለው? እግዚአብሔር ነው የምትለው። እንደ ጴጥሮስ መልአኩ መጥቶ ከወህኒ ፈቶት ጌታ አዳነኝ አላለም። ጌታ አዳነኝ አላለም። ሶሪ መልአኩ አዳነኝ አላለም። ጴጥሮስ መልአክ ፈቶት መልአኩ አዳነኝ አላለም። ያዳነኝ ጌታ ነው ብሎ ተናገረ። እና መናፍቅ ነው ሳይሆን አይቀርም ብለን በለው ጴጥሮስን? በፍጹም አይደለም። እኛስ ጴንጤዎቹ ታዲያ ጴጥሮስ እንዳለው አይደል እንደምንለው? እናንተ ደግሞ መልአክ መጥቶ እግዚአብሔር ልኮ መልአኩን ቢያድናችሁ እግዚአብሔር ጋር ደም ታመሰግኑት መልአኩ በቃ መልአኩ ዛሬ ቀኑ ስንት ነው ብላችሁ ቀን ትቆጥሩና መልአኩ እኮ መልአክ እና መላእክት የጌታ መላእክቶቹ ምናምን ነገር የምትሉት ባለቤቱን ጥሩ፣ ትእዛዝ ሰጪውን ጥሩ። መልአኩን ወደ አንተ የላከ ትእዛዝን ያዘዘ የእግዚአብሔር መልአክን ወደ አንተ እንዲመጣ አድርጎ ያዳነህ የመላእክትም የሰራዊቱም የፍጥረታት ሁሉ ጌታ ልዑል እግዚአብሔር እንጂ መልአኩ አይደለም። ስለዚህ መልአክ ያድነናል ብለህ አሁን በቁጥር 17 መሰረት በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 17 መሰረት ማነው ቁጥር 7 መሰረት ስለ ጴጥሮስ ወደ እግዚአብሔር አጥብቆ ጸሎት ይደረግ ነበር ይላል። ጴጥሮስን እንዲያድነው ወደ ቤተክርስቲያን ያኔ ወደ እግዚአብሔር የጸለየችው። እናንተ ግን እንዲያድናችሁ አሁን አጥብቃችሁ ጸሎት የምትጸልዩት ወደ ማን? ወደ ገብርኤል። የማይሰማችሁ ገብርኤል ማለት ነው። ከዛ ከሰማኸኝ ዕጣን አመጣልሃለሁ፣ ካልሰማኸኝ ደግሞ ፋንድያ ብላችሁ ትጠሩታላችሁ። ፋንድያ በስርዓት አህያ የሚጥለው ነገር እኮ ማለት አህያ የሚጥሉት እና ፈረሶችና አህያ እንደዚህ አይነት ነገር የሚጥሉት ፋንድያ የሚባለው እሱ ነው። ካላመጣ ካልሰማኸኝ የአህያ ፍንድያ አምጥቼ አጨስልሃለሁ የቁልቢው ገብርኤል ብላችሁ ትላላችሁ። እሱም ለምዷል። የቁልቢው ነው ያልኩት። የቁልቢው ገብርኤል የአህያ ፋንድያ ለምዷል። ያው ጭስ ነገር ይሁን እንጂ ምንም ችግር የለባቸውም።
የእግዚአብሔርን ቅዱስ መልአክ ግን ገብርኤልን እንደዚህ አታላግጡበትም ነው የምንላችሁ እኛ። አታላግጡበትም፣ አንፈቅድላችሁም እኛ በፍጹም ለይተን የምንመታው። ይሄ የፋንድያም ይሁን የነጭ ዕጣን የሉባንጃም ይሁን ቀበርቾ ጭሳጭስ የለመደ በምስራቅ ኢትዮጵያ ላይ የሚሰራ ጂኒ እሱ የለመደው ነገር አስለምዳችሁታል። ይሁን ችግር የለም ከሌለሽ ይሁን ብሎ ሊል ይችላል። ቅዱስ ገብርኤልን ነው እናንተ ፋንድያም ታጭሱለት? ነውር አይደለም እንዴ? እሺ በቃ አሁን እንትን በላረጋጋ ስሜታዊ ይሆንኩ ነው። አሁን እኔ ደግሞ እኔ በቃ እኔ ስሜታዊ አልሆንኩም። ምን ይበቃል? ምድሪቱ ቅማል እኮ እናመጣለን ብላችሁ ቅማል እኮ መስዋዕት እኮ የሚቀርብበት እኮ ነው። እሺ እኔ ማሳብ እንዳስቀምጥ እድሉን ስጠኝ። ለምን እዚህ ላይ አታስተባብልም? ግን አዚቲ ምንድነው እድሉን ማሰጣለሁ አይደለም። ስማኝ። እሺ የቤቱን ተዋኑ ሁሉ ይዞ እየሄደ ለገብርኤል በጣም ነውር እኮ ነው በእውነት። እሺ ነውር ነው። እሺ ነውር ነው። እኔ ኢንተራፕት ሳላደርግ የሰማው ማለት ነው። ያው አንዳንድ ነገሮችን ማምንባቸው ነው በየማከል ነው የገባብኝ። ኢንተራፕት ሳታደርገኝ አይደል? ኢንተራፕት እያደረከኝ በየማከል ነው፣ ግን እኔ አላደርገም። ነው ቀጥል። እሺ ይሁንልህ። ግን ለምን መሰለህ እንደዚህ ስሰማ ነበር። አሁን አንተ ያወራኸው ያ የምድራዊ ስርዓት አይነት የጅቡቲ ኬንያ ያልከው ነገር እኔ ምንም ጭራሽ ነው ማለስማማበት። ለምን እንደማለስማማ አላስረዳም፣ ግን ሚስ ኢንተርፕሬት አድርገህናል። አንተ እንግዲህ ኦርቶዶክስን አውቃለሁ ስትል ነው ማቀበል ለረጅም ጊዜ። ግን አሁን ለምሳሌ እኔ አንድ ኦርቶዶክሳዊ ነኝ፣ አዳምጠኝ። እኔ አሁን ኦርቶዶክሳዊ ነኝ። ማይ ሆል ላይፍ በኦርቶዶክስ ቤት ነው ያለፈው። ግን ለምሳሌ ገብርኤል ያድናል ስል እኔ እግዚአብሔር መልአኩን ልኮ ያድነኛል እያልኩኝ ነው። እውነቴን ነው የምልህ። እኔ ማምነው እንደዛ ነው። ቤተክርስቲያንም አስተምራኝ ነው ይሄንን። ደግሞ ለምሳሌ በመንገድ ሁሉ ይጠብቅ ዘንድ መላእክትን ስላንተ ያዝላቸዋል። ማን? እግዚአብሔር። እኔ ከሆነ አደጋ በአንድ መልአክ ብድን እግዚአብሔር መልአኩን ልኮ አዳነኝ ብዬ ነው የምለው፣ እውነቱን ስነግር ማለት ነው። ግን ደግሞ አት ዘ ሴም ታይም መጽሐፍ ቅዱስ እንደሚለው ገብርኤል ያድናል ብዬም እላለሁኝ። ገብርኤል ያድናል ግን መልአኩን ልኮ እግዚአብሔር አድኖኛል የሚለውን ደግሞ ሳልረሳ ነው። አንድ ሰው ጌታ መልአኩን ልኮ አዳነኝ በማለት እኔ በፍጹም መናፍቅ አይደለሁም። አንተ ቅድም እንዳልከው ማለት ነው። እናንተ አሁን ጌታ መልአኩን ልኮ አዳነኝ ብዬ ብል አንድ ጴንጤ ቢል መናፍቅ ነው የምትሉት ስላልከኝ ነው። በጭራሽ አይደለም። ምክንያቱም እኔም ማምንበት ቤተክርስቲያንም የምታስተምረኝ እንደዛ ስለሆነ ማለት ነው። ከዛ በተረፈ መልአክ ያድናል ስንል በቃ መልአክ ያድናል ነው። ያድናል ግን እግዚአብሔር ልኮት ነው እንጂ አንተ እንደየገለጽካቸው ያንን ሁሉ ነገር የሚጣለውን ጥዬ ነው የሰማሁኝ። እውነት መስማት ስለፈለኩኝ ማለት ነው። ከዚያ አንግል ነው የምረዳው። ለምሳሌ አንድ እግዚአብሔር እኔ ደግሞ አንድ ጥቅስ ብጠቅስልህ ደስ ይለኛል፣ የምትሰማኝ ከሆነ ማለት ነው። እየሰማሁ እሺ። ለምሳሌ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ። ሚካኤልን እግዚአብሔር ልኮት ወይ ደግሞ ጌታ ልኮት ልክ ለጴጥሮስ እንደላከው ልኮት ዳንኤልን ሊያድን እንደመጣ አውቃለሁ። መጽሐፍ ቅዱስ ግን ምንድነው ያለው? ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ስለዚህ ከዚህ ጋር ተነስቼ እኔ ሚካኤል ይረዳኛል ብል ተልኮም ይረዳ ሳይላክም ይረዳኝ ሚካኤል ይረዳኛል ብዬ ለመናገር አላፍርም። አሁን አንድ ፕሮቴስታንት ግን መጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ምንም እንኳን እንደዚህ ቢልም ሚካኤል ሊረዳኝ መጣ ብሎ የሚል አንድ ፕሮቴስታንት አታገኝም። ይሄ ግን መናፍቅ ሊያስብል ይችላል ነው የኔ ነጥብ። ለምንድን ነው መጽሐፍ ቅዱስ የተናገረውን ነገር ቃል በቃል ለመናገር ማትፈልጉት? ለምንድን ነው ይላል? በቃ ሚካኤል ሊረዳኝ መጣ ይላል። ከጀርባው እግዚአብሔር ልኮ እንደሆነ እናውቃለን። ለምንድን ነው እናንተ ይህንን ነገር ለመናገር የምታፍሩት? ቃል በቃል እኮ ይናገራል። እንደገና ትንቢቴ ጥያቄ ከሆነ አትመልስልኝ። እኔ ጥያቄ ሳይሆን እንደው እንድትመልስልኝ አይደለም፣ ግን ማስመር ስለፈለኩት ነው። ግን ሁለት እንድትይዝልኝ የምፈልገው ነጥብ ምን መሰለ? ኦርቶዶክስ ሆኜ አንድ መልአክ ሊያድነኝ ሲመጣ ጌታ መልአኩን ልኮ እንዳዳነኝ አልረሳም። ገብርኤል ሶስቱን አናብስቶች ከእሳት አወጣ ስንል ገብርኤል እግዚአብሔር ልኮት እንደሆነ እኮ እናውቃለን። ምክንያቱም ማዳን የማን ነው? መጽሐፍ ቅዱስ በግልጽ እንደሚናገር ማዳን እግዚአብሔር። ይሄ ኦርቶዶክሳዊ አስተምሮ ሆኖ ሳለ አንተ ለምንድን ነው እኛ ሚስ ኢንተርፕሬት የምታደርገን? ለምን ክብር ትሰጣላችሁ? ለምን ስዕል? እሱ ሌላ አጀንዳ ነው። በሱ ላይ ማውራት ከፈለክ ማውራት ትችላለህ። ግን
አሁን በገብርኤል ማዳን ላይና እንዲሁ ጌታ መልአኩን ልኮ በማዳኑ ጉዳይ ላይ እንኳን በጣም ነው ሚስ ኢንተርፕሬት ያደረከን ማለት ነው። እንደዚህ ነው አንተ ፕሮቴስታንቶችም የምታስተምር እኛም አንለውን እያልክ ለካ እንደዚህ ነው እንደሚሉት ብለህ ሰዎቹ ከእውነተኛ ወንጌል እያራካቸው ነው የሚል እምነት አለኝ ነው። ቀጥል እስቲ ለስማ። እሺ ቴንክ ዩ አዚቴ። አንደኛ ቤተክርስቲያኒቱ ማተለውን አይደለም ብየምለው እኔ እኮ ዛሬ ጴንጤ መሆኔ እንዳታይ ብራዘር፣ የቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ፣ የኦርቶዶክስ ቤተክርስቲያን ማለት ነው። ስለዚህ ለህሊና የምኖር ሰው ነኝ። አምላኬን እፈራለሁ። ቤተክርስቲያኒቱ ያላለችውን ማተለውን በመጽሐፍ ያልተጻፈውን አይደለም የምናገረው። ለህዝቡ እዚህ እያስተማርክ ነው ለካ ህዝቡ ምትልብን ብለህ ካልክ አሁን እንደዚህ ነው የማስተምረው። ካሜራ ከፍቼ ገጽ ምዕራፍ ግዕዝ ከአማርኛ የተጻፈውን እያሳየው በቤተክርስቲያኒቱ ዕለት ዕለት የሚባለውን እዚህ አሁን አንተ ራሱ ዲናይ ልታደርገው የማትችለው ነገር ማለት ነው። እሺ ምን አልከን? በትንቢተ ዳንኤል መጽሐፍ ላይ የተጠቀሰውን የእግዚአብሔርን ቃል ጠቅሰህ ቅዱስ ገብርኤል መልአኩ ተልኮ ወደ ዳንኤል በመጣበት ሰዓት ላይ የፋርስ አለቃ መንግስት 21 ቀን ተቋቋመው እና ከዋነኞቹ አለቆች መካከል አንዱ ሚካኤል ሊረዳ ይመጣ ይላል። ማን ይሄንን ያለው? ገብርኤል ነው። ልብ በል መልአኩ ያ የተባረከው ገናና የሆነ የተባረከ እግዚአብሔር ቅዱስ መልአክ ነው ይሄንን ያለው። ልብ በል ኦኬ። ይሄንን ቃል ጴንጤው ታምኑታላችሁ ብለን ቆንጅዬ አድርገን ነው የምናምነው። ቆንጅዬ እንደ ኪኒና የዋጥ ነው ቆንጅዬ አድርገን ነው የምናምነው ይሄንን የእግዚአብሔርን ቃል። ምክንያቱም የተጻፈ ነው። ሶላ ስክሪፕቸራ ብለን መጽሐፍ ቅዱስ ውስጥ ግማሹን እንደ ጉሽ ጠላ እየወጣን የምንተፋው ግማሹን የምንውጠው አንዳች የለም። የእግዚአብሔርን ቃል በሙሉ ነው የምናምነው፣ በደንብ ነው የምናምነው። ኦኬ መጽሐፍ ቅዱስን ይዘን ከመጽሐፍ ቅዱስ ውስጥ ይሄኛውን ክፍል እንዝለለው፣ ይሄኛውን ክፍል እንመነው አንመነው ብናምነው ይሻላል። አረ ማመኑ ኪሳራ አለው ብለን ተደራድረን የምናስቀረው የምንጠለው የእግዚአብሔር ቃል ተደራድረን የምናምነው የእግዚአብሔር ቃል የለም። በሙሉ ነው የምናምነው። ብሉይና አዲስ ኪዳንን በሙሉ ነው የምናምነው። ስለዚህ ገብርኤል ነው ያለው ይሄንን ንግግር። መልአኩ ቅዱስ ገብርኤል ነው። መልአኩ ቅዱስ ገብርኤል ሚካኤልን ያውቀዋል ወይ? አዎ ያውቀዋል። መላእክት እርስ በርስ የሚግባቡበት ቋንቋ አላቸው። በዛ ይተዋወቃሉ። ተፈጥሯቸው አንድ ነው፣ ይተዋወቃሉ። ሚካኤል መሆኑን ገብርኤል ነው መጥቶ ከዋነኞቹ አንዱ ሚካኤል ሊረዳ የመጣ ብሎ ስሙን ክሌም አድርጎ የተናገረው ሚካኤል መሆኑን ገብርኤል ቆንጅዬ አድርጎ ሸጋ አድርጎ ያውቀዋል። ኦኬ አሁን ቀጥታ አልጠይቃችሁ፣ እናንተ እናታምኑ ማልከን እናምናለን። ታዲያ ሚካኤል ገብርኤልን ሊረዳው እንደመጣ እኛስ ሚካኤል ሊረዳን መጣን ብለን ብንል ምን ክፋት አለው ብለህ ስትል፣ አንደኛ ሚካኤል ለአንተ ጋር መቼ ነው መጥቶ የሚያውቀው? የጌታ መልአክ መሆኑን በምን አወቃችሁት? ባለባበሱ፣ ባነጋገሩ በምንድን ያወቃችሁት? ሚካኤል ብላችሁ ያላችሁት ስዕል የነ አባባ ጎዶሮኒ የጣሊያን ጳጳሳት እርስ በርስ ተጣልተው በነገር ሲጠላለዙ የተሰራ ፎቶ መሆኑ ይኸው ሚኒስከርት የለበሰው የሰው እጅ ስራ ቀልድ ጣሊያኖች ተጣልተው የኦርቶዶክስ ቄሶች ሲጣሉ በቅኔ ነው የሚደባደቡ።